ይሄንን በቅንጦት አይደለም በነገር ሸይ ቅንጦት አይደለም ብዙ ጊዜ ያው ማናስተውላቸው ነገሮች ሲሆን ኦኬ ይሄ ማለት እንደ ያስብለናል እንጂ ያው ፐርሰናል ሃይጂን እስካወራን ድረስ በጣም ወሳኝ ከመታጠብ ከምንም ባለፈ ነኝ ወሳኝ ናቸው እና ምን እንዳልከው መለያየት ብንችል ራሱ በጣም አሪፍ ነው ለሰውነታችን ሌላ ለእግራችን ደግሞ ሌላ ብናደርግ ሞር ኦፍ የራሳችንን ንጽህና መንከባከብ እስከሆነ ድረስ ተገቢ ነው ብዬ አስባለሁ። ልክ ነው። የትኛው የሰውነታችን ክፍል የተለያየ አይነት የቆሻሻ ንክኪ ስለሆነ የሚኖረው ለሁሉም እየራሱን ይቻላል። ሰውነታችን ላይ ሞር ብዙ ላይ ኖር ይችላል። ፊታችን ላይ እንደዛው እግራችን ላይ ግን እንቅስቃሴ ይኖራል፣ ሙቀት ይኖራል። ቀኑ ሙሉ ስለምንንቀሳቀስ ያ ነገር ለብቻው ቢሆን ጥሩ ነው። ያለበለዚያ የታችኛው ፈንገስ ደግሞ ወደ ሰውነትሽ ታመጪዋለሽ ምናምን እውነት ብዙ ማናስተውላቸው ነገሮች አሉ እንትን ማይሆን። ለዛም ነው የሚገርም ምንቴኛ እንደ ፓኬጅ ነው ምን ሸጠው ለተመልካቾቻችን ሶስቱን አንድ ላይ ነው የምናደርገው። በጣም አሪፍ። ስለዚህ ሶስት የተለያየ ከለር ፎጣ አንድ ላይ ነው የሚመጣላችሁ ለመለያየትም እንዲመች ማለት ነው። መርካቶ ቲቪ እኮ ሳይንሳዊ ባህላዊ በሳይንሳዊ አድርጎ ሁሉ ነገር ሙሉት ያለ ነው። ምንም እናንተ ብቻ ደውሉ እዚህ ጋር ያለውን ቁጥር እዩት ዋጋውን እዩት ፍጠን እንዳያመልጥ እነሱ ምንም መጠበቅ የለባቸው ምን ስለነገ እንደዚህ አይነት ነገሮች ሲገኙ ቶሎ መሸመት ጥሩ ነው ብዬ አስባለሁ። በዛ ላይ ከዋጋው አንፃር ምክንያቱም አንዳንዴ እውነት ለመናገር እነኚህ ፎጣዎች ምንቴ ይሄኛ ጋር ሶስቱን በፓኬጅ የምንሸጥበት ምናልባት ውጪ ላይ ገበያ ላይ ተብታዩ አንዱን የምትገዛበት ነው። ምክንያቱም ያምር አይደል እሱን እኮ ነው የምለው በትክክል እሱን እኮ ነው የምንለው ዋንኛ ፖይንቱ ይሄ ነው። እንግዲህ በትክክል አንደኛ ልክ ነው። አሁን እንዴ ቀልዳላችሁኛ አንድ ፎጣ አመት ሞልቶት መቀየር አቅቱኛ ጭራሽ ሶስት ምናምን ገበያውን ተሰታው ግን አንድ ፎጣ ልገዛ የምንችልበት ነው የሚያስብል ነው። ማየት ማመን ነው መጥቶ ይጎብኙን። በትክክል እንግዲህ ይሄ የሆነበት ምክንያት ምንድነው? ምንቴ ቀጥታ ካምራች ነው የምናመጣው። ስለዚህ በደንብ የዋጋ ልዩነት ይኖራል። እኛ ደግሞ በጣም ተመጣጣኝ በሆነ ዋጋ ለነሱ እናቀርብላችኋለን ማለት ነው። ሶስቱን ፎጣ አንድ ላይ ስትገዙ ኪሳችሁን በጭራሽ የማይጎዳ ከዛ ደግሞ እንደ ኢንቨስትመንት በለው ረዘም ላለ ጊዜ መጠቀም ታዲያ እንዳታስቡ እንግዳ ሲመጣ ሲፈልግ እንካ በከለር ተው ይሻላል አረንጓዴ ቀዩሽ ምን ይሻላል እያል አንተ ራስህ ደው ሲደብርህ እንኳን ቀይር ታረጋለህ። ቤተሰብ ደግሞ ከሆነ ደግሞ ያው ብዙ ጊዜ ምን ይታሰባል እናት አባት ልጅ ተደረገው ስለሚታሰብ ከዛም በላይ ያላችሁ ደግሞ እየጨመራችሁ ቁጥር ከ3 በላይ መጨመር ይቻላል አይደል? ሚኒመሙ 3 ነው ያው አንድ ላይ የሚደረገው። ከዛ በላይ ግን እየጨመረ 5 6 ቤት ውስጥ እንት ናችሁ ምን እኔ እንኳን ነው ብቻዬን ያለሁት። ኦኬ ከቤት ወጣል። በጣም ጥሩ። እንግዲህ ያው ሁለት ደግሞ የምታረግበት ሲዝን ይመጣል። ሁለት ፎጣ እሱማ አይቀርም። አሁን ራሱ ለራሴ የምጠቀምበት 3 ፎጣ አለኝ። አሁን እንደገና ደግሞ እቺን ስንጨምርልክ አሁን እኔ ጋር ነው እንግዳ የምትልኩት። ከዛ እንግዳ ላኩልኝ። አሁን ምንም ያላሰብ ነው ማስተናገድበት። ከዛ በኋላ ሐሳብ አይገባሽም። እነኚህ እንትኖች አያሳስብሽ። በትክክል ደግሞ የሚገርም ነገር ያው ቀደምም ፐርሰናል ሃይጂን ሲባል የግል ነገሮች ናቸው አይደለ? እና አብዛኛውን ጊዜ ደግሞ እንግዲህ ሰው ቤት እንሄዳለን ወይ የተለያየ ትራቨል እንወጣለን እና በዛ ጊዜ ውስጥ መረሳት የሌለበት ነገር ነው በጣም አይደለ? ያው አንዳንድ ጊዜ አጋጥሞ ከቀም ልክ ነሽ። ኢቨን እንኳን የሆነ ቦታ ላይ እናንተም ለጸጉራችሁም ስትሄዱ ወይ የሆነ ቦታ ላይ እንትኖች እንዳይኖር ኮንታሚኔሽኖች እንዳይኖር ሼር ማድረግ ብዙም አይመከርም። በነገርሽ ፎጣ በጣም ኢቨን በፍሏ ቀቅለሽው ራሱ የማይሆን ነገር ነው። ዲፕ ነው ይሄ የምታዩዋቸው እያንዳንዱ ቅንጣቶች በእያንዳንዱ የውስጡ ክፍሎች ብዙ ነገር መያዝ ይችላሉ፣ ማጨቅ የሚችሉ ናቸውና በጣም ጥንቃቄ የሚፈልግ ግን ትኩረት የማንሰጠው ነገር ነው። እንደ ቀላል ነገር ነው የምናየው በየሆቴሉ ምናምን የታጠቡትን ስንጠቀም እኔ አይ ፕሪፈር እኔ ማንንም ሰው እመክራለሁ የራስ የሆነ ነገር የራስ ነው በቃ ጥሩ አይደለም። አለርጂክ የሚባል ነገር አለ። የቆዳ ጋር የሚያያዙ ነገሮች ብዙ ነገሮች አሉ እና ጥንቃቄ ብንወስድ መልካም ነው ለራሳችን። ሲቀጥል ያን ያህል ዋጋው ኪስ የሚጎዳ አይነት አይደለም። ፎጣ ላይ አጨክኑ እውነት ይሄ ራሳቸው ላይ እንደመጨከን ጤና ላይ እንደመጨከን ነው ማለት ነው። ይሄ እንዳልኩ ነው። ለምሳሌ አንዳንድ ጊዜ ደግሞ ምን ይፈጠራል ወይ ዘመድ ጥየቃ ትሄዳለህ ከዛ መታጠብ አይቀርም ከዛ በምንድን ነው ማደርቀው ብለህ ታስባለህ። አንዳንድ ጊዜ ሰውንም መጠየቅ ልክ አይደለም ይደብራል። አዎ ምልሽ እሱም የሚጠቀምበት ሊሆን ይችላል ምናምን እሱን አንቺም ከተጠቀምሽ በኋላ ያኛው ባለቤቱ መጠቀም ይደብረዋል። በትክክል ስለዚህ የራሳችንን ነገር ይዘን ብንንቀሳቀስ እንዳልነው ልክ እንደ ውስጥ ሱሪ በውቁ በትክክል እና ይዘን ብንንቀሳቀስ መልካም ነው። በምንሄድባቸው ቦታዎች ትራቭል ስናደርግ ዘመድ ጥየቃ ሃይማኖታዊ ጉዞዎች ስናደርግ ይዘናቸው ብንሄድ ጥሩ ነው። ለዛም ደግሞ ታስቡ የሚገርም በጣም አሪፍ ናቸው ላያያዝ። አሁን እቺ ናይታታ ቦርሳ ውስጥ ጥፍጥፍ ብላ በቃ አሁን እቺ ምን ቦታ ትፈጃለች? እኔ አንጫት በኪሴ ነው ይዤ ዛሬ በቃ እቺን ይዘና አትሄድን ምንም እቺን አልገብታት እንዴ አሻጎጥ ብታረጋት ስንት ነገር እንዲምልል ምን ደግሞ ለፎጣ
እቺማ ምን አላት ቆንጆ። ስለዚህ እንግዲህ ይዘን መንቀሳቀስ በደንብ የምንችልበት ነው። ሶ እንዳልኩ ደግሞ ጂም ደግሞ ለሚያዘወትር ስፖርት ወይ ደግሞ ለሚያዘወትሩ ሰዎች ይሄ በጣም አሪፍ የሆነ ምርጫ ነው። ዴና ዝብለሽ ሲዝም ብሎ እንደዚህ ከዛም ደግሞ ልኩ እንደዚህም ደግሞ ይደረግና ወክ ማድረግ ነው ውሃ እየጠጣ ለቃ ሌላ ታሪክ ማለት ነው። እዚህ ጋር ፎጣ ይዘህ ገባ። እርግጠኛ ነኝ ፎጣ ይዘህ ከገባ እንዲህ ጨርሰው ነው የምትወጣው። በቃ ገና ወጣ ሲደረቅ ምንም አልሰራም። ቆይ ትንሽ ደረቅ ደግሞ አያስታውቅሽማ ብዙ እንድትሰሪ እድል ይሰጥሻል። ያስጨንቅሽማ ፎጣ ይዤ መጥቼማ አላቋርጥም ትያለሽ በኋላ። እውነት እንደምታየው ጂም ለሚያዘወትሩ ስፖርት ቤት ለሚሄዱ ሰዎች በጣም አሪፍ ነች። እንዳልኩክ ያው የጂም ጫማ ምናምን ይዛለን ባጋችን ውስጥ እቺም ደግሞ እንግዲህ ቦታችንን የማትፈጅ ቅልጥፍ ብላ መግባት የምትችል ናት። የሚገርምሽ ደግሞ ባጉም እኛ ጋር አለ። ያ ብዙ ነገር የሚችለው ባጉም አለኛ ስንት ጉድ የሚሸፍነው በዚህ በኩል እንደኪስ ያለው በዛ በኩል ስትገባ እንደዚህ ስትስሙ ሌላ እንደዚህ ስትገባ ሌላ በቃ እሷን ሻክ ታደርጋለህ። እቺን ጣል እናደርግበታለን። በቃ እቺን ፎጣ ያዝ ታደርጋለህ። ጂም መሄድ ማለት እንግዲህ ጤንነትን መጠበቅ። እስቲ ሌላ ካለም እስቲ ደርቢኝ በእናትሽ። በጣም እንዴት ምቹት ልነግራችሁ አልችልም። ከለሩ እንዴት ደስ በጣም ነገር አላስተዋለ ቅድም እኮ ብያለሁ። ከለሩ ያምራል። ሙቀት አሁን ምን እዚህ ቁጭ ባለበት እንግዲህ እስቲ ጭራ ስጡኝ እስቲ እንደዚህ ብንል ብትሉበት ራሱ ያምርባችኋል። ምንም በቃ ምንም የማይወጣለት እውነት ለመናገር ከኳሊቲ አንፃር ምን በጣም አሪፍ የሆነ ኳሊቲ ነው። አንድ ነገር ስታዩ ያስታውቃል አይደል? ስትነኩት ስታዩት በጣም የሚያስታውቅ ነው። ወይ በጣም ኑ እውነት እኛ ወጪውን እንሸፍናለን። ኑ መታችሁ ምንም እንዳታስቡ። ይሄንን ፎጣማ እኔ ራሱ እንዴ ይሁሉ ያለ ቢንደስ ከዛ ሳነግሩኝ እንደው ምን ይበጣ አንተ ፈልጋ አሁን 3 ፎጣ ነበረኝ ብላል። እኔን ጨምርልኝ ነው በፍቃዴ ደስ ይለኛል። እኔ በዚህ ፎጣማ ነው ያለ ደርዘኑ በሰጭኝ ሁላ እኔ እሺ ነው የምለው እምቢ አልልም። እውነት ነው። ምን ተይደው ዋጋውን በጣም ተመጣጣኝ ነው ብለናል። ከዛ ባለፈ ደግሞ የሚገርም ምን ተይ እነዚህ ፎጣዎች በቀላሉ አጥበን ማድረቅ የምንችላቸው ናቸው። ሰው በማሽንም በእጃችንም ማጠብ እንችላለን። ያ ደግሞ ትንሽ አሪፍ የሆነ አማራጭ ይሰጠናል። አንዳንድ ጊዜ ቅድም እንዳልከው አናስተውለውም እንጂ ፎጣን በተደጋጋሚ መታጠብበት ቁጥር እርጥበት አይደል አብዞርብ የሚያደርገው ከዛ ምን ይፈጠራል? ያምቀዋል፣ ሽታ ይፈጠራል አይደል? አንዳንድ ጊዜ እኮ በትክክል አውጥተን ስለማናደርቃቸው ሽታን ይፈጥራል አይደል? ውሃ እርጥበት ስለሆነ ከጨርቁ ከሚዋሃደውና እነኚህን ግን ወዲያው ወስደን ሽታ ስለሚኖር አይደል? ለያችን የምንጠቀማቸው ነገሮች በሙሉ ሽታ ስለሚያመጡ ውሃ ደግሞ ሲጨመርበት እንዴት ነው ልብስህን እንኳን ውሃ እስከተው ስታስቀምጠው ዝም ብለክ የሆነ አለ አይደል? የታመቀ ነገር ሶ እነኚህም ላይ እንደዛ ስለሚሆን ማጠብ አለብን። በጣም እኔ ብዙ ቦታ ታዝብ ያውቃለሁ። በተለይ ዩኒቨርሲቲ እያለን እኛ ዶርሚተሪ ላይ ብዙዎቻችን ጋር ከለሩ ይቀይራል እያየ ነው አይደለም ከለሩ ላይ ይቀይራል። ሌላ እዚህ ፀጉርሽን የምታሸሽበት ቦታ ብቻውን ነገር ይሰራል። አናት ላይ እንደዛ መሀሉ ሌላ አረግ ብቻ ሌላ አይነት ቀለም ነው የሚፈጣጠረውና ትንሽ የፎጣ ነገር በተለይ ወጣት ስንሆን ደሳይ ነገር ብዙ ኬራ እናድርግ ምናምን ውጫ ስለሆነ ግን ሶስትም የሆነበት ሌላ ጥሩ ምክንያት ይሄ ነው። አንዱን ካጠብነው በሌላኛው ደግሞ እየተጠቀምን እቺ ደግሞ ደርቃት መልሰለችና ግን በዛው ልክ ደግሞ የሚገርምሽ ነገር በጣም ደግሞ የሚጠነቀቁ ሰዎች አሉ። የኛው ጓደኛችን ነው ደግሞ እኛ እንደዛ ቀለሙን እየቀያየን እየተጠቀምን አሁን ያኔ አሱ ግን ማለት ነው ለእጁ ማድረቅ ያለ ብቻ ፊቱን ለብቻው ፀጉሩን በቃ አንድ ሰዓት ነው የሚፈጅበት አልኩሽ። የሆነ ዲዛይኗን እዚህ ጋር ቁጭ ብሎ በመስታወት እቺ ወጣች ነው አንዷ ዘለላው ነው እሷን ለማስተካከል እንደዚህ አሬ በጣም እውነት አንተ ልጅ አሁን አደንቃለሁ። ያኔ እንደዚህ ገብቷል ቀድሜ ነቃነ ራስን መጠበቂያው ብዙ ጊዜ እንዳልከው ነው ወይ ቢዚ የሆነ ላይፍ ስታይል ሲኖረን ወይ አንዳንዴ ደግሞ በጣም ኬርለስ ሆነና ምንም የማይመስለን ግን ራሳችንን መጠበቅ ወሳኝ ነገር ነው። ራሳችንን መንከባከብ አለብን። ለዛ ደግሞ ወሳኙ ነገር ይኸው ፎጣ ነው ማለት ነው። ስለዚህ መርካቶ ቲቪ ይዞላችሁ መጥቷል ተመልካቾቻችን። አሁንም እኔና ምን እንደዚህ ይጫወታል። እናንተ ግን እየደወላችሁ ማዘዛችሁን አታቋርጡ። ያላችሁበት ድረስ ይዘንላችሁ እንመጣለን። የሴቶች ከለር እና ወሳኝ ነገር ፎጣ፣ ለአካል ንጽህና መጠበቂያ ፎጣ፣ ሁሌም ቤትዎን በንጽህና ለማቆየት ፎጣ፣ የትም ቦታ ላይ በነፃነት ለመዝናናት ፎጣ፣ ዘመድ ቤተሰብ ጓደኛን ጠይቆ አብሮ ጊዜ ለማሳለፍ ፎጣ። አረ የፎጣማ ብዙ ቀይ ሌላ ጊዜ ማስታወቂያ ሰርተንለት እንመለሳለን። ተረደርካቸው ራስ ፎጣዎቹን ምን ላድርግ በእናትህ ጥቅሙ እኮ ነው። እውነት ነው። እንደዚህማ ብዙ ማናስተውለው ጥቅሙ ነው። እንደዚህ ጥቅሙን ተናግሮ ተመልካቾቻችን መደወላችሁ ማቆም የለባችሁ። እንደ ፋሚሊ ሆናችሁ በግላችሁ የምትኖሩ ኢቭን እንደ ጊፍት እንኳን ለእናት ለአባቶቻችሁ እንኳን እስኪ
ደስ ይላል እኮ ምንም ነገር ስጦታ ደስ ይላል በጣም በነገሮች ላይ አሁን ይሄ ዩኒክ ነው ዩኒክ ስለሆነ ሰዎች እስቲ ልጅ ያመጣልኝ ፎጣ ምናምን በነገሮች ላይ ከውጭ ድረስ ፎጣ ይዞ የሚመጣ ሰው አለ ታምኛለሽ ምክንያቱም እንትን አለው የሆነ ግሬስ አለው ልክ ወደ ጋቢ እንደመጠቀም ባይሆን አይሩ ነው የሆነ ለየት ያለ ነገር አለና ላይክ እንዳልሽው ቆንጆ ሐሳብ ይሄ ጊፍት መሆን ይችላል ለሚፈልጋቸው ሰዎችም ሶስትም ስለሆነ ደግሞ አንድ ላይ እንደ ፓኬጅ አድርገን በስጦታ መልክ ማቅረብ ትችላላችሁ ለግሎቻችሁ መጠቀም ትችላላችሁ እንግዲህ እነኚህ እንዳልኩክ ምንቴ በጣም ሳይዛቸው አሪፍ ነው ከዛም በኋላ ቶሎ መድረቅ ይችላሉ እንደገና የተለያየ ከለር መሆናቸው ለዛ ነው ሆነከ ነው በተለይ ደግሞ እህቶች ወንድሞቻችሁ በጣም ያስቸገራችሁ እህቶች እባክህ ከዚህ በኋላ እባክህ ሽታ የሚባል ነገር ከቤታችን እንዲጠፋ እባክህንን እንቀበስጦታ መልክ ተቀበለኝ ብለሽ ወስደስቹ ከዛ በኋላ ቤታችሁ ሰላም ይሆናል ሁለተኛም እናንተን እሱ መጥቶ ያስቸግራችሁ ነገር በጣም ወንድሞች አንዴ በጣም ስራ ቢዚ ሆነ ይገቡና ምናምን ሴቱ በጣም ብዙ ከሆነ ቤት ውስጥ ያለው ወንድ ብቻውን ከሆነ ያለው ምንም ነው ግድ የማይሰጠው ደስ እንዳለው ውሎ መጥቶ ምናምን ጫማውን ማል እንትን ላይ ውልቅ አድርጎ ከዛ እግሩ ጠረጴዛ ላይ ቆጭ አስቀንደቃል ሴቶቹ ደግሞ ያጸዱትን ለቃዳዲስ ውጭት ይላል ይሄንን ግን ሞራሉ ራስ ይመልሳል እውነት ለመናገር ተመልሶ እንደገና ወደ ራስ መጠበቅ ንጽህና መጠበቅ ውስጥ ይከታልና በጣም ንጽህና ይሄ ቅንጦት አይደለም እውነትን ለመናገርና ሴትም ወንድም ሁላችንም ንጽህና ሁላችንም የሚያዝነው ቆዳ ነው ሁላችንም የሚያዝነው አንድ አይነት ቆዳ ነው ለሴቶች የተለየ ቆዳ አልተሰጠም ወንድም ቆዳ ነው ያዝከው ከሸተተ ይሸታል ከሸተተ ይሸታል እና ጥንቃቄ ይፈልጋል በጣም ራሳቸው ይሄ መሰልጠንም እኮ ነው አይደለ የምን ማለት ነው ያኔ ተማሪ ያለን ያው እንቀልድ ነበር ወንድ ልጅ ምን ብብቱ ካልሸተተ ካልሲው ካልከመሆኑን ወንድ ሆኖ ይገባል ማን ይሄንን ፍልስፍ እንዳያመጣው ይልን ነበር ማለት ያው ቲኔጀሮች በቃ የማይባል ነገር የለም እኮ ታውቂለ አንዳንዴ ሰፈር ስትቀመጪ የምታወራቸው ነገር ይሄ የስንፍናችን ጥግ ነው በቃ ምን ያህል ይሄ በጣም ስንፍና እውነት ነው መናገር አሁን እንዳልከው በጣም እንነቃቃበት ታይም ነው ሁላችንም ይሄ ደግሞ ስለ ንጽህና እውነት ለመናገር ይብል ሊወራ ራሱ እንትን ቶፒክም ሊሆን አይገባም እውነት ለመናገርና ሁላችንም በቴክኖሎጂ በመደምንበት ሰዓት በየሰፈራችን ወንዝ በሚያልፍበት ሰዓት ውሃ እንኳን እንደ ድሮ አሁን ችግር ባልሆነበት ሰዓት በል አስወጡት በትክክል ስለዚህ እንግዲህ ያው ንጽህናችንን ከመጠበቅ አንፃር እንዳልከው ምንቴ በጣም ወሳኝ ነገር ስለሆነ ከዛም ጋር ተያይዞ ፎጣ ራሳችንን ያው እርጥበት ደግሞ የምናደርቅበት ከመርካቶ ቲቪ ማግኘት ትችላላችሁ እንግዲህ ደውላችሁ ስታዙ በዚህ መሰረት ይሄው ሶስቱ እንደዚህ ተደርጎ ይመጣላችኋል ማለት ነው ከእናንተ እንግዲህ የሚጠበቅ ምንቴ ይዘው ልትሄዱ ነው ሰብስበካል እውነት እኔ ዛሬ አድሞ ተመልካቾቼን አክብሬ ነው እንጂ እውነት በጣም ይዛችሁ ትሄዳለህ ሶስት ሰጣለሁ እሺ እሱማ ቃል ገብተሽ ይሄው እንደውም ያስኩትን ነው ሶስት ደርደር ያለው ደግሞ በሶስት ቀለም ዲፈረንት ፓኬጅ አይደለ ከለሩም የተለያየ ነው ተመልካቾቻችን ለመለየት እንዳልነው ቅድም ቤተሰብም ከሆናችሁ ለመለየት ነገና ደግሞ በግልም ለመጠቀም ደግሞ ዲፈረንት የሆነ ከለር ነው ያዘጋጀንላችሁ ስለዚህ ከእናንተ የሚጠብቀው አሁንም እየደወላችሁ ማዘዝ ነው በምታያቸው ቁጥሮች ብቻ ደውሉልን ያላችሁበት ድረስ ይዘንላችሁ እንመጣለን ሳያልቅባችሁ ያዝናችሁ አሁንም ምርቶች ውስን ስለሆኑ ሳያልቅባችሁ እንግዲህ ቀደም እያላችሁ በዚህ በጣም ታምረኛ በሆነ ዋጋ ሶስት ነገር ይዘንላችሁ እንመጣለን አዎ ላይ ደገሙላ ስለሚችል ይሄ ፎጣ በእጅ ለ10 አመት ቆጥበ አስቀምጠ ቤተ ግዴለም ወለት ኢንቨስትመንት ኮሚኒቲ አይደል አሁን እንዳልነው አሁን እስካሁን ፎጣ ስንጠቀም ብዙ ጊዜ አንቀየርም ብለናል አይደል አሁን ሶስት ደግሞ ስትገዛ ምን ያህል ጊዜ ልቆይ እንደምችል አስበንም ማለት ያላሰብ እስቲ ማነሽ ማሪ እስቲያችን ማለ ያለችው አናችልኝ ምናምን አረንጓዴን አርግልኝ ለቀናላ ሳክሶ ናቸው እሱ ነገር ነው ደይና ለቀለል አርጋ ህይወትን ዘመናዊ ያርግ ይችላል ነው ስለዚህ እንግዲህ እንደ ኢንቨስትመንት ነው የምንጠቀመው ረዘም ላለ ጊዜ መጠቀም የምንችልባቸው ስለሆኑ እየደወላችሁ ማዘዝ ትችላላችሁ ማለት ነው እንግዲህ ምን ደስ ለፎጣ ይሄን ያልካልን ብዙ ጊዜ ደግሞ ፎጣ የት እንደምንገዛ ትንሽ እንቸገር ነበር ልክ ነው አይደል አንድ ፎጣ አንዳንዴ ሁሌ እንላለን ላይክ የልብስ ቡቲክ ነው ትገዛው ወይስ አንዳንዴ ሱፐርማርኬት ታገኛለህ የምታገኘው ትንሽ ኮንፊውዝ ያደርጋልና ይሄ እንግዲህ ተመልካቾቻችን ሁሌ እንደምንለው ገንዘባቸውንም እንዲቆጥቡ ጉልበታቸውንም በመንከራተት ደግሞ እንዳያጠፉ ከዛም ባለፈ ደግሞ የሚፈልጉትን ዕቃ ማግኘት አሁን እኮ ከባድ የሆነው እሱ በጣም አሁን መርካቶ ቲቪ ከተከፈተ በኋላ እኮ ነገሮች እንዲቀለሉ
ለመናገር አንድ ነገር ፈልገህ እንደሚገዛ ምንም እውነት ያላቅም አሁን መርካቶ ቲቪ ላይ ሳይ ነው በቃ እንዴ ያልኩት ኑሮ ቀለለ ይቻላል በትክክል አንዳንዴ እውነት ብሩ ብቻ ሳይሆን አንዳንዴ እቃውን ፈልገህ ማግኘትም ይከብዳል የት ነው ማግኘው ብለህ እንትን ይላልና ያን እንግዲህ የምታገኘው እቃ ገንዘቡንም ጉልበትንም ኪስንም ሳይጎዳ ማግኘት ማለት ይሄ ራሱ ፓኬጅ ነው ልክ ነሽ በፊት መዝናኛ ቦታዎች ላይ እንደውም እናገኝ ነበር ስዊሚንግ ስቴጅ እዛው ጋር ይሸጣል ከዋና ልብስ ጋር ምናምን ተደርጎ ግን እዛ ድረስ መሄድ አይጠበቅባቸውም ቦታ ሄደዛ በዛ ላይ ዋጋው እዛ አካባቢ ደግሞ ይጨምርብሃል ምናምን መዝናኛ ቦታ ስለሆነ ፐርፐዝሊ ስለዚህ አንተ ቤት ዘና ብለህ 3 ከለር አለኝ አረ እንዳታስሙኝ አርጋ የፈለከው ለበሰ ነው አሁን እንዳልከው ደግሞ ሙቀትም ሲዝን ስለሆነ ያው ዋና ቦታዎች ላይ የምናዘወትርበት ጊዜ ነው ከፋሚሊው ጋር ደግሞ ሰብሰብ ብለን እኮ ጊዜ የምናሳልፍበት ነውና ስለዚህ በጣም አሁን ጾም ስለተፈታ ምናምን ለተሆን በዚህ በነገርሽ ላይ ዋና ማለት ነው በጣም ወደው ኤክሰርሳይዝ አክቲቪቲ ነው የሆነ በሆነ ሳምንት አንዴ ምናምን ድሉኝ ሳገኝ ሩጪ ሲሄድ በቃ ሰላሜን ማግኘት ነው ውስጥ ነው ልክ በቃ ግብት ስትይ ዓለምን ተረሻታለሽ በቃ እዛ ውስጥ ሌላ ዓለም ነው ያለው እውነት ተመልካቾቻችን ሞክሩት እስቲ ሞክሩት ዋና ያልሞከራችሁ እስከፈራችሁ ስፈርታችሁ እስከ ቤታችሁ የተቀመጣችሁ ግቡና ሞክሩት በትክክል እውነት ሰላም ይሰጣል በጣም ያረጋጋሃል ኔቸር ስለሆነ ይመስለኛል እኮ አይደል ውሃ ኔቸር ነው ቀና ስትል የምታየው ደስ የሚል መንፈስ ይሰጣል ምን አለፋሽ በቃ ዓለም ላይ ያዋኝሽ ነው ይመስልሽ እንዲቀናልሽ ደግሞ በተለይ ደግሞ አንዳንድ ሪዞርቶች አሉ ከሀይቅ ጋር ያገናኙት ነው እና አይሌ ሪዞርት ነው ምናምን ስታረጊው በቃ ሀይቁን ስንጥቅ ነው የምታረጊያት ግዴለም እነሱ ከተረባቸው ነው ስታዛለሁ እንጂ በጣም ዋው እስቲ እኛ እንይዩት መጀመሪያ እነሱ ዓለማቸውን ይጭው እነሱ ግን እስኪ አንድ ቀን ምን ወይ እንሄድና አንድ ፕሮግራም እንሰራለን አይቀርም አይደል የምንቴንም ለዋና ጥበብ በዛው የምናየው ይሆናል እንወዳደራለን እንደው እኔ እንዲህ ስገባ ማለት ነው እንደዚህ የሚወጡ ነገሮች አሉ ወደ ላይ ከንትኑ ብዛት ከላይ ተወርወረስ ከምትገባ ስገባው ወደ ላይ ላይክ በቃ የሆነ ፈንትን ነው ይመስልሽ ያላል እንደዚህ አሁን በፋውንቴን እንደዚህ የምታረጋችሁ ሆዎች ገባ ነው ፋውንቴን የሚሰራው ወለስ እስኪ ፕሮግራም እንሰራና ለተመልካቾቻችን ምንችን እናሳያቸው ደግሞ በራሳችን ደግሞ ፎጣ እየዘነጠን በራሳችን ፎጣ እየዘነጠን ደግሞ ጥሩ ፕሮግራም የምንሰራበት ይሆናል እናንተም ግን በየቤቶቻችሁ አሁንም ተመልካቾቻችን ለማስተዋወስ ያክል እየደወላችሁ እነዚህ ፎጣዎች እዘዙን አሁን ባላችሁበት እንግዲህ ይዘንላችሁ እንመጣለን ሌላው ደግሞ ምን ትይልናንሳ የምንፈልገው ነገር ምንድነው አብዛኛው ጊዜ አሁን ትንሽ ከዴሊቨሪ ጋር የምንቸገርበት አንድ ኢሹ አለና ተመልካቾቻችን ሲደውሉልን የቤታቸውን አድራሻ ኤግዛክት ቢነግሩን አንዳንድ ጊዜ ደግሞ ሰው ስራ ደግሞ አለሙ ስትሆን ወደ መስሪያ ቤት አካባቢ ከሆነ መቀበል በሚመቻቹ ኤግዛክት ሎኬሽን መናገር እና ደግሞ እዛ ቦታ ላይ እስከ ምን ያህል ሰዓት እንደሚቆዩ እርግጠኛ መሆን ምክንያቱም አሁን እንግዲህ አይተሃል ትንሽ የነዳጅም የናፍጣም እጥረት አለና በዚህ እንግዲህ ለእናንተ ብለን እዛ ድረስ ለፍተን መተን ደግሞ የላችሁም እንዳትሉን እንግዲህ ኤግዛክት ሎኬሽናችሁን ግን ከነገራችሁ እኛም እንዲቀለን ስራው ለሌሎቹ ደግሞ በደንብ ማዳረስ እንድንችል ተመልካቾቻችን እንግዲህ አደራ ምንለው የምትገኙበትን ኤግዛክት ሎኬሽን ንገሩን እዛ ድረስ እንግዲህ እኛ መተን እናቀብላችሁ ምንም ሐሳብ እንዳይገባችሁ በተመጣጣኝ ዋጋ በ30 ብር ዴሊቨሪ ቤታችሁ ድረስ ከች ነው የሚልላችሁ እናንተ ብቻ ኤቪ እንዳለቻችሁ ትክክለኛ ሎኬሽናችሁ ለማስቀመጥ ነው የሚጠበቅባችሁ በተቻላችሁ መጠን ያው ያለውን ሁኔታ ወቅታዊ ሁኔታዎችን በማማከል ታሳቢ በማድረግ የተስተካከለ ነገር መላክ ከናንተ ይጠበቃል እኛ ደግሞ የምትፈልጉትን ነገር ጥራቱ እንደጠበቀ ገጭ ሳይንገጫገጭ አንድ የጥራት መጓደል ሳይኖረው ዋስትናም ካለው እስከነው ሌሎች ፕሮዳክቶች ላይ ለእናንተ ለማቅረብ አይታክተንም መርካቶ ቲቪ ሁሌም እናንተን ለማርካት እናንተ ፍላጎት ለማሟላት ደፋ ቀና ማለቱን እንደቀጠለ ነው የሚቀጥለውና እነዚህን የመሳሰሉ ምርጥ ቆንጆ ነገሮችን በተመጣጣኝ ዋጋ ቤታቸው ድረስ ነው የሚመጣላቸው የጥራቱን ነገር ደንበኞቻችን ምስክሮቻችን ናቸው አንድ ቀን ቴስቲሞኒ ሰርተን ደግሞ እሱን እናቀርብላችሁ የተለያዩ ፕሮዳክቶቻችን ያው እንግዲህ መርካቶ ቲቪ የተለያዩ ፕሮዳክቶችን እናመጣለን የቴክ ዲፓርትመንት እንግዲህ ያው ምን ያለ እዚህ ጋር ደግሞ አሁንም እኮ በአዳዲስ ነገር ልንመጣ ነው አዳዲስ ነገር ቴክም ላይ እየጨመርን ያለ ነው በቅርብ ቀን ከመንቴ ጋር የማትጠብቁት ነገር ይከሰታል እዚህ መርካቶ ቲቪ እውነት ነው ሰው እንግዲህ የቴክም ላይ አለን ኪችናችን ውስጥ አለን ቤድሩም አለን ቢዩቲ አለን ባጎቻችን አሉ ሰው እነዚህ ሁሉ እውነት ለምናገር በጣም ኳሊቲ የሆኑ ፕሮዳክቶችን ቢዩቲያችን አለ እቺ ከፉጣ ጋር ከቢዩቲ ጋር ደግሞ አስባል በዚህ ተደራርቃለ ጸጉርን ቅባት ተቀባለ በቃ ከዛ ነጠላ ጫማም እናመጣለን ቁምጣም ይመጣል ቲሸርቶችም አሉ መዝናናት ነው ምን አለፋ መርካቶ ቲቪን ስከፍት ህይወት ሙሉ ይሆናል ነው የምልህ ሌላ ምንም አለመክረም ህይወት ሙሉ ነች እውነት ነው የት መርካቶ ቲቪ ሲከፍት
ስለዚህ ህይወትን እንዳጎልብ ከፈለክ ሪሞትን ከመርካቶ ቲቪ እንዳትነቀል። እውነት የተለያዩ ነገሮችን ማግኘት ትችላላችሁ። እንግዲህ ተመልካቾቻችን ምን እናንተ እንግዲህ ስለፎጣ ጥሩ ነገሮችን ያንሳል ይመስለኛል። ቀረ የምንለው ነገር አለ ስለ ፎጣ እንግዲህ ያው ውለቷን እሱ ይክፈላት ነው የምንላት። በጣም ጥሩ ነገር ነው ያነሳሽ ቢያንቺ መስረዳሽ ነገር ደስ ይላል። አገር ውስጥ እየተመረተ ደግሞ እንደዚህ ቆንጆ ነገሮችን መቅረቡ በዚህ ቴክስቸር ልክ አሁን አብዛኞቹ እኛ ሀገር ላይ የሚመረቱ ምርቶች የሆነ ነገር ይጎላቸዋል። ወይ ጠንካራ ነው ስትዩ ወይ እንዳልሽው ቴክስቸሩ ላይ መች ይችላል ወይ ውበቱ ላይ መጣልሽ ይችላል ምናምን እነዛ ጉድለቶች አሉት። ይሄ ግን ሁሉ ነገር ያሟላ እንዳትሸወድ ከውጪ ከመጡት ጋር ተመሳስለው በሚሰሩ ምርቶች እንዳትሸወድ። ይሄ የሀገር ውስጥ ጥራት ያለው ምርት ነው። ትክክል። ሀገራችን ውስጥ ወደም የተመረተ ለዱባይ ቆዳ የመጣውን በአበሻ ቆዳ ማሁን ሊሆን ስለሚችል ስለዚህ ተጠንቀቃችሁ። በትክክል ሀገራችን የተሰራው እኛ ሀገራችን ውስጥ ነው መጠቀም እንችላለን። በደንብ የኛ ቆዳ ጠንካራ ያለ ነው ብዙ ነገር ይችላልና ወፈር ያለ ቆዳ ስለሆነ ያለው እነሱ የሚስማማው ጥሩ ፎጣ ነው ያዘጋጀነው። ስለዚህ እንዳታስቡ በጣም ለስላሴ ውፍ ነኩ ለተኛ ምን ያልተመቸው እንጂ ቢተኛ ደስ ይለዋል ቢዋኝ ደስ ይለዋል። በዚህ ሰዓት ብዙ ነገሮች ነው እየተሰቀሰ አቤት ምቾቱ እኮ ገና እንዲህ ስትይ ለጥ ነው በቃ ሮብ በቃ ዛሬ 3 ሳምንት ለካ ላይ እንዝጋውና እንዝጋውና ተመልካቾቻችን እንግዲህ ጥሩ ቆይታና ምንታይ ጥሩ ኢንፎርሜሽን ሰተናቸዋል ብለን እናስባለን። እንግዲህ ደግሞ እነኚህ ፎቶዎች እናንተም እየደወላችሁ ዘዞ ያላችሁበት ድረስ እኛ ይዘንላችሁ እንመጣለን። ምንም ሀሳብ አይግባችሁ። ያዝናቸው ሁሌ እንደምንለው ምርቶቹ ውስን ስለሆኑ ቀደም እያላችሁ በመደወል እንግዲህ እነኚህን ፎቶዎች ቤታችሁ ድረስ አስገቡና ተጠቀሙ እያልን እኔና ምንታይ ፕሮግራማችንን እንዝጋውና ተዘጋለን። አንተ ለከፈትክ ምን ይደረግ መቼም ከነሱ መለየት ከባድ ነው። በግን በሌላ ተመልሰን እኮ ነው ምንም አጠራጣሪ ገና ቴካችን አለ ገና የሚያጓጓ ብዙ አለን ገና እንመጣለን እንዳታስባለን አለን። እሺ እንዝጋው በቃ አይደል? አሁን እንግዲህ ውድ ተመልካቾቻችን የዛሬ መርካቶ ቲቪ የውበትን መጠበቂያና የንጽህና መጠበቂያ ማቴሪያሎቻችንን ያቀረብንበት ፕሮግራም ይህንን ይመስላል። እናንተም እየደወላችሁ በተመጣጣኝ ዋጋ ቤታችሁ ድረስ እያዘዛችሁ እንድትጠቀሙ ከወዲሁ እንጋብዛለን። በሌላ ፕሮግራም በሌላ ጊዜ ተመልሰን እስክንገናኝ እንወዳችኋለን። ሰላም ሁኑ።